የሚስት ሚና ምንድነው? የሚስት ኃላፊነት በጥንዶች መካከል ለሚስት የተሰጣት ኃላፊነት ምንድነው የሚለውን ነው የምናየው። አንደኛ መገዛት ነው። መገዛት ማለት ለተሰጠው ኃላፊነት በሙሉ ማንነት ሲሰራ፣ በሙሉ ማንነት መትጋት፣ በሙሉ ማንነት መስራት መገዛት ነው። ስንገዛ ደግሞ በፍቅር ነው የምንገዛው። ለባሎቻችን ነው የምንገዛው። ስንገዛም በፍቅር እንድንገዛ ነው። የእግዚአብሔር ቃል እንደሚለው ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ስለዚህ ለባሎቻችን በሚገባ በፍቅር እየተገዛን እንድንኖር ለኛ የተሰጠን ሚና ወይም ኃላፊነት ነው። ይህንን ስንገዛ ለባል ለምንድነው የምንገዛው? ለፈቃዱ መገዛት አለብን። ለባል ፈቃድ፣ ለባል ሐሳብ መገዛት አለብን። ሐሳቦች ያመጣል። የተለያዩ ነገሮችን ይዞ ወደ አንቺ ሊያቀርብ ወደኛ ሊያቀርብ ስለሚችል ሐሳቡን እየሰማን ለሐሳቡ መታዘዝና እሺ ማለት ያስፈልገናል። ለዓላማው ደግሞ መገዛት አለብን። ባሎች ይዞ ለሚመጡት ዓላማ፣ ለአመለካከት፣ ለስሜታቸው መገዛት አለብን። መገዛት ማለት ፈቃድን ሰጥቶ በመታዘዝ ለባል እሺ ብሎ በፍቅር መቀጠል ነው። በአሁኑ ጊዜ ብዙ ሴቶች እኛም ከወንዶች ጋር እኩል ነን በማለት አሉታዊ ተጽዕኖችን እየፈጠሩ ይገኛሉ። እንደሚታወቀው በአሁኑ ጊዜ ብዙ ሴቶች የተማሩ፣ የተመራመሩ፣ የተለያየ ደረጃ ላይ የደረሱ ሴቶች አሉ። በትምህርት ቢሆን፣ በስልጣን ቢሆን፣ በእውቀት ቢሆን፣ በዝና ቢሆን፣ ድል በመንሳት ይሁን በተለያዩ ነገሮች ሴቶች በዝና በሀብት በተለያዩ ነገሮች አሁን ላይ ሀገራችን ላይ እጅግ ሀገራችንን እያስጠሩ ከሚገኙ ቁጥር 1 ላይ የሚታዩ ሴቶች አሉ። በትምህርት ቤት እንኳን ስናይ ከፍተኛ ውጤትን በማስመዝገብ የሚታዩ ደምቆ እየታዩ ያሉ ሴቶች ናቸው በአሁን ሰዓት። በዚህ በጣም ደስ ይለናል። እግዚአብሔር ከጨለማ አውጥቶ ወደ ኋላ ከቀረንበት አውጥቶ እግዚአብሔር ወደ አደባባይ ስላወጣን እናመሰግነዋለን። ሆኖም ግን ተገዥ ተብለናል። የተፈጠርነው ለባላችን ስንፈጠር እግዚአብሔር ወስዶ ከአዳም ወስዶ ለራሱ ለአዳም የሰራን ለሱ እንድንመች ለሱ እንድንገዛ አድርጎ ሰርቶናል። ስለዚህ በብዙ ማዕረግ ያደጋችሁ ሴቶች፣ ብዙ ነገሮችን እያደረጋችሁ ተጽዕኖ በሀገር ላይ እየፈጠራችሁ ያላችሁ ሴቶችን ብትሆኑ ይሄ ሕግ የሚቀየር አይደለም። ብዙ ብንለወጥ፣ ብዙ ብንማር፣ ብዙ ብንሰራም እንኳን ይሄ ሕግ አይቀየርም። ሴት ወይም ሚስት ለባል ትገዛ፣ ሚስት ለባል ትገዛ ስለተባልን ይሄ የኛ ኃላፊነት ነው። መገዛት አለብን። ምናልባት ውጪ ስንሆን ልንመራ እንችላለን። ውጪ ስንሆን በተለያዩ ኃላፊነቶች ልንሰራ እንችላለን። ቤት ስንመጣ ግን ለባል ሚስት፣ ለልጆች ደግሞ እናት ነን። ቤት ስንመጣ ባል ሚስትን ይመራል። ሚስት ደግሞ ከሷ በታች ያሉትን ነገሮች በመምራት ቤታቸውን ሁለቱም ይመራሉ። የቤትና የውጪ ኃላፊነት ወይም የስልጣን ደረጃ የተለያየ ነው። ስለዚህ በተሰጠን ኃላፊነት መገዛት በሚለው ስንገዛ ህይወታችን ይቀጥላል፣ ደስታችንም ይቀጥላል፣ ውጤታማም እንሆናለን። ሁለተኛው ሚስት ባሏን ማስደሰት አለባት። ለባል ደስታ መኖር አለባት። የሷም ሚና ነው፣ የሷም ኃላፊነት ነው። ባል ውጭ እንኳን ወጥቶ ሲመለስ ከአቀባበል ጀምሮ ሚስት የምታሳየው ፈገግታ እሱን ይስበዋል። ፈገግታ በተሞላ አቀባበል መቀበል አለባት ሚስት። ርህራሄ በተሞላ ንግግር፣ ርህራሄ በተሞላ አንደበት ባሏን ማነጋገር፣ ባሏን መቀበል ያስፈልጋል። ባል ስንቀበል ከስራ ሊመጣ ይችላል። ስራ ሄዶ ደክሞት ሊመጣ ይችላል። ከተለያዩ ሰዎች ጋር ተገናኝቶ ተበሳጭቶ ሊመጣ ይችላል። ለቤታችን ለሚመጡት እንግዶች ክብር እንደምንሰጥ ያው ይታወቃል። እንግዳ ሲመጣ ቤት ይጸዳል፣ አካባቢ ይጸዳል። የተመረጠ ምግብ ተሰርቶ ነው ለእንግዳ የሚጠበቀው። ከዛም በላይ ባል ግን የክብር እንግዳችን ነው። ባል ለሚስት የክብር እንግዳ ነው ብዬ የምለውንና ለእንግዳ የሚደረግ አቀባበል ሁል ጊዜ በተቻለ መጠን ለባል ያስፈልገዋል። በሐሳብ ባልን መደገፍ ማስደሰት ነው የሚሆነው።
ቅንነትን መናገር ባልን ማስደሰት ነው የሚሆነው። በስራ ትጉ ሰራተኛ መሆን ባልን ማስደሰት ነው የሚሆነው። ስለዚህ ሚስት ባልን ከአቀባበል ጀምሮ፣ ከንግግር ጀምሮ፣ ከፈገግታ ጀምሮ፣ ርህራሄ ከተሞላው ቃል ጀምሮ ባሏን እንድታስደስት ኃላፊነት ተሰጥቷታል። ሁሉ ጊዜ አንቺን በማግባቱ ደስተኛ የሆነ እንዲያመሰግን፣ እግዚአብሔርን እንዲያመሰግን፣ አንቺንም እንዲያመሰግን የማድረግ ቁልፉ አንቺ ጋር ስለሆነ ባልሽን አስደሰትሽ ማለት ራስሽን አስደሰትሽ ማለት ነው። አንድ ከመሆን ሁለት መሆን ይሻላል ብሎ አንቺን አግብቶሻል። አንቺም ደግሞ ሁለት ስትሆኚ ሌላ ነገር የምትፈጥሪ ሳይሆን ርብሻ፣ የተለያዩ ነገሮችን ለመፍጠር ሳይሆን ለባልሽ ደስታ የመፍጠሪያ መንገድ መሆን አለብሽ። ለተቀን እሱን የምታስደስችበትን ነገር የመስራት ኃላፊነት አንቺ ላይ ነው። ቁልፉ እጅሽ ላይ ነው። ተጠቀሚበት። ሌላው ሚስት ውበቷን መጠበቅ አለባት፣ ወይም የሚስት ሚና ነው። ባል ይማረካል በውበትሽ። ቀድሞ ሳታገቢው በፊት ራስሽን እንደምትጠብቂው፣ ለራስሽ ስፍራ እንደምትሰጪው፣ ለራስሽ ጊዜ ሰጥተሽ ራስሽን እንደምትጠብቂው ካገባሽ በኋላም አግብቼዋለሁና ከእንግዲህ ጥሎኛ አይሄድም፣ ከእንግዲህ ለማንስ አምራለሁ ምን ያደርግልኛል ብለሽ ውበትሽን ከመጠበቅ ወደ ኋላ አትሁኝ። ለራስሽ ጊዜ ሰጥተሽ፣ ለራስሽ ዋጋ ሰጥተሽ ውበትሽን መጠበቅ አለብሽ። ውበትሽን ካልጠበቅሽ ጎማ በመስማር ተወቅቶ እንደሚተነፍሰው ባል እንደዛው ነው የሚሆነው። ስለዚህ የሚስቶች ሚና ውበታቸውን መጠበቅ፣ ራሳቸውን መጠበቅ ያስፈልጋል። ውበት አጠባበቅ ላይ ባልሽ የማይፈልገውን አለባበስ እንኳን አትልበሽ። ምክንያቱም ለሱ ደስታ ነው እንጂ የተፈጠርሽው። እሱን የሚያስደስተውን ነገር ማድረግ አለብሽ። ለምሳሌ አንድ ጊዜ ወደ ስልጠና እየሄድኩኝ የለበስኩት ቀሚስ ነበር። ባለቤቴ አየ፣ እኔ ወድጄዋለሁ ቀሚሱን። ባለቤቴ ሌላ ልበሽ ብሎ ሌላውን ስለብስ ይሄ በጣም ያምራል አለ። ስለዚህ እሱ ያለኝን ለበስኩ። ልብሱም ያምራል፣ ለሱም ደስታ መኖር ስላለብኝ እሱ የመረጠልኝን ለብሼ በመሄደ እኔም ደስተኛ ሆኛለሁ። እሱ ተከታትሎ ለኔ እንደዚህ ሲሆን ይሄኛው ያምራል ይሄ አያምርም ብሎ ስናገረኝ ወይም አስተያየት ሲሰጥ መቀበል የሚስት ኃላፊነት ወይም ሚናዋ ነው። ሚስት ውበቷን ሁሉ ጊዜ የመጠበቅ ኃላፊነት ለሷ ተሰጥቷል።